ሰላም እንዴት ናችሁ? ዛሬ የጥንት የእስልምና ሊቃውንት ስለ መጽሐፍ ቅዱስ ምን ይላሉ ቁጥር 5ን ይዤላችሁ መጥቻለሁ። ዛሬ ይዤላችሁ የመጣሁት ሊቅ ኢማም አልማቱሪዲ ይባላል። የማቱሪዲያ መዝሃብ መስራች ነው። እሳቸው እንደዚህ ይላሉ። አይሁዶች ተሕሪፍ ያደርጉ ነበር ሲባል ትርጉሙን በማጣመም እንጂ ቃላቱን በመቀየር አይደለም። ምክንያቱም የአላህ ቃል በቃላት ደረጃ አይለወጥም ይላሉ። ይሄንን ያሉት ተፍሲር አልማቱሪዲ ተዊላት አህለል ሱና ሱረቱል ኒሳ ቁጥር 46ን ሲያብራሩ ነው። ስለዚህ ይሄ ታላቅ ሊቅ ማቱሪዲ እንኳን መጽሐፍ ቅዱስ ሊበረዝ አይችልም፣ ኢንጂልና ተውራት የአላህ ቃላት ስለሆኑ ሊበረዙ በቃላት ደረጃ በመጽሐፍ ደረጃ ሊቀየሩ አይችሉም ይለናል። ታዲያ ምንድነው የሆነው? በትርጉም ነበር የሚያጣምሙት። ተሕሪፉል ሐስና ነው እንጂ ተሕሪፉል ለፍዝ አይደለም ይለናል። ስለዚህ ወዳጆቼ፣ በዚህ ዘመን ያላችሁ ሙስሊም ወዳጆቼ ወደዚህ ወደ ሊቃውንቱ አስተሳሰብ እንድትመለሱ አሳስባችኋለሁ።